ማእከለ ባሕሩ ቆመ ማእከለ ባሕሩ ማእከለ ባሕሩ ቆመ ማእከለ ባሕሩ ስሜ ታጋይ ዘለቀ ይባላል። ከመርሶስ ሰንበት ትምህርት ቤት ስራ አመራር ሰብሳቢ። እሺ፣ በዓል እንዴት ነው ከባለፈው ዓመት አንጻር ሲታይ? እንግዲህ እግዚአብሔር ይመስገን። እግዚአብሔር አምላክ በቸርነቱ ዓመታትን የሚያቀዳጀን አምላክ በሰላም በጤና ጠብቆ እንዲሁ በህብረት በሰላም እንድናከብር እግዚአብሔር አምላክ እዚያ አድርሶናል። በዓሉ በጣም ደስ የሚያሰኝና ስርዓቱን በጠበቀ መልኩ እየተካሄደ ያለበት ሁኔታ አለ። እግዚአብሔር ይመስገን። ዲያቆን ማሙሽ ገረሱ እባላለሁ። ከእንጦጦ መንበረ ንግስት ቁስቋም ማርያም ምዕራፍ የሰንበት ትምህርት ቤት ሰብሳቢ። እሺ፣ በዓል እንዴት ነው? በዓል እንዴት እየሄደ ነው ከባለፈው ዓመት አንጻር? ከባለፈው ዓመት አንጻር በዓሉ በጣም ጥሩ ነው፣ እግዚአብሔር ይመስገን። እንግዲህ ያው በተለያየ ምክንያት ከአካባቢ ሰው ቢርቅም ነገር ግን ያው ፍቅር አገብሮት እዚህ ተገኝቶ ያን ያለ ህዝብ መጥቶ ታቦታትን እየሸኘ ይገኛልና በጣም ልዩ በዓል ነው። በጣም ደስ የሚል ነው። በዓሉ በጣም ደስ የሚል የጌታችን የመድኃኒታችን የኢየሱስ ክርስቶስ ካሉ 9 አበይት በዓላት አንደኛው በመሆኑ በጣም ደስ የሚል በዓል በዓለ ጥምቀት ነው። ስለዚህ በዘንድሮ ዓመት ደግሞ ልዩ የሚያደርገው የኮሪደሩ ልማት ተሰርቶ ለምቶ ሽሮ ሜዳ ጥበብ አምሮ ስናይ በጣም ያማረ ነው። እንግዲህ በዓላችን የደስታ ቀን ነው፣ የደስታ በዓል ነው። እንደገና ደግሞ መንገዱ አምሮ ስናይ ደግሞ በጣም እግዚአብሔር እያመሰገን የሰሩ ሰዎችም እያመሰገን በተለይ በልማቱ ደግሞ ለልማት ቅድሚያ በማለት እዚሁ ተነስተው ሄደው ወደ ሌላ ቦታ ያሉ እንዲሁ የልማት አጋሮች በመሆናቸው እግዚአብሔር በየሄዱበት ጤንነት፣ በየሄዱበት ሰላም፣ በየሄዱበት ፍቅር፣ አንድነት ይግጠማቸው ነው ብለን እንመኛለን። ስለዚህ ይሄ በዓል የኢትዮጵያ በዓል ነው። ይሄ በዓል በኢትዮጵያ በዓል ብቻ ሳይሆን በዩኔስኮ ከማይዳሰሱ ቅርሶች የተመዘገበ ዓለም ያወቀው በዓለም የሚታወቅና በዓለም የሚከበር በዓል በመሆኑ እግዚአብሔር ለኢትዮጵያ የሰጣት ለሌላ ዓለም እንዳልሰጣት አምነን በመቀበል ደስ ብሎናልና እንኳን ደስ አለን። እግዚአብሔር ከሁላችን ጋር ይሁን። I'm Mulumabit. I'm one of the senior members at Sunday School from the Silase Church. How is the festival?
So far it's going very well. Yesterday we went from the church to the place that we are going to put the arks, so it went very well. And today, now we are about to reach to our destination, so it's going very well. From the last year, as you can see, we are having the number of people who are attending this festival is increasing. Even the tourists and all the members of the church, their number is increasing from year to year. That's one new thing. And everybody is also participating in the singing, so that's also one good thing. እንደ ጅማሮ ጥቂት የሚባሉ ነገሮች ይኖራሉ። ነገር ግን ወደፊት ካለው የህዝብ ብዛት አንፃር ብዙ ማሳየት ብዙ አንድነት ፈጥረን መስራት የሚገባን ብዙ ሀሳቦች አሉ። እነዛ ሀሳቦች ላይ ደግሞ በጋራ ቁጭ ብለን መስራት ይጠበቅብናል። ለዘንድሮ ግን የተደረጉት አንድ ላይ ሶስቱም ደብራት የውሉደ ብርሃን የምዕራፍ ሕይወትና መርሶ የሰንበት ትምህርት ቤት አንድ ላይ ያደረጉት ዝማሬ በጣም ደስ የሚያሰኝና አንድነትን መፍጠር የሚቻልበትን ሂደት ያስተማረ ነው። አንዳንድ አለመግባባቶች ቢፈጠሩም ያንን ነገር ጥሶ ግን ለዚህ መብቃት ደስ የሚያሰኝ ነው። የወረብ ጥናቱም ወረብ የቀረበው ደስ የሚያሰኝ መርሃ ግብር ነውና ወደፊት ግን የተሻሉ አንድ የሚያደርጉን ስራዎች ደግሞ በጋራ እየተወያየን መስራት ይጠበቅብናል ብዬ አስባለሁ። እጅግ በጣም የተሰሩ ስራዎች አሉ። ያው ለምነት ያለ ምሳሌ ወረቡ አንድነት ወረብ የሚጠናው ወረብ እጅግ በጣም ደስ የሚልና ምክንያቱም ከሁሉም ደብር የተውጣጡ ሰንበት ተማሪዎቹ አንድነታቸውን የሚያጠነክርና በአንድነት በህብረት የምንሰራው ስለሆነ ይሄ ደግሞ አንድነታችንን የሰንበት ትምህርት ቤቶች አንድነት ለጥምቀት በዓልም ብቻ ሳይሆን ለተለያዩ ነገሮቻችን መፍትሄ የሚሆን አካል ስለሆነ አንድነታችን እጅግ ልዩ ነው። ከዝማሬው በተጨማሪም ብዙ የተለያዩ ምክክር ሀሳቦችም ስላሉ በጣም ደስ የሚልና አንድነቱ ይበል የሚያሰኝ አይነት ስራ እየተሰራ ነው ያለው ማለት ነው። በመጨረሻ እንግዲህ እግዚአብሔር አምላክ ለመላው የክርስትና እምነት ተከታዮች በሙሉ እንዲሁም ለሰንበት ትምህርት ቤታችን ለመርሶ ሰንበት ትምህርት ቤት ለውሉደ ብርሃን ሰንበት ትምህርት ቤት አባላት ለምዕራፍ ሕይወት ሰንበት ትምህርት ቤት አባላት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና አደረሳችሁ እላለሁ። አመሰግናለሁ። To all the followers of the Ethiopian Orthodox Church and also the members of our Sunday school. ለአጠቃላይ ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ለማለት እወዳለሁ። ደስታ ቀን ነው። እግዚአብሔር አብ በሰማይ ሆኖ የሚወደው
የምወደው ልጅ በእርሱ ስለዚህ በዛሬው ዕለት አብ ተደስቷል፣ ወልድ ተደስቷል፣ መንፈስ ቅዱስ ተደስቷል።